በትዳር ህይወት ውስጥ መቅናት ትክክለኛ ባህሪ ነው ብዬ አስባለሁ ባል በሚስቱ ባይቀና ሚስት ባሏ ባትቀና ነው የሚገርመው መቅናታቸው ኖርማል ነገር ነው ተፈጥሯዊ ነገር ነው ምክንያቱም አንተ በምትወደው ነገር ለምትወደው ነገር ካለ ስስት እሱን ትቀናበታለህ መልካሙ ቅናት ማለት ነው ያ ግን ድንበር ያልፍና የማይገባው ቦታ ይሰጣውና ቅናት ወደ ምን ይለወጣል ወደ ተለያየ መጥፎ ስሜቶችና አንተን ለመጉዳት ወደሚሄድ ስሜቶች ይመጣል የሌለን ነገር አምሮስ በመፍጠር በማሰብ በመጠርጠር ይሄ ጥርጣሬ የሚባለው ነገር ሰዎችን በጣም ዋጋ የሚያስከፍል ነገር ነው በተለይ ትዳር ህይወት ውስጥ ሌላን መስማት ቻላግባብ ክትትሎች ራስ እንድትጎዳ ሊያደርግህ የሚችል ነገሮች ውስጥ ይፈጠራል እነዛን ነገሮች በትዳር ህይወት ውስጥ በጣም ትልቅ ለትዳር ለብዙ ትዳሮች መፍረስ መበላሸት ምክንያት ይሆናሉ መታከም ግን ይችላሉ የሚታከሙ ነገሮች ናቸው በያምናለሁ ትልቁና መሰረታዊ ነገር በሰዎች መካከል እምነት ነው ወደ መተማመን ማንነት ውስጥ መምጣት ከዛ አይነት ጥርጣሬ